እና አብዱልቃድር ጀይላን አብዱዬ ምን አሉ? ወሁወ ባኢኑን ይኸው ጽሁፉ ይታያቸዋል። ጉንያ የሚባለው ኪታብ አላህ የራቀ ነው፣ ሚን ኸልቂሂ ከፍጥረቶቹ የራቀ ነው ይላሉ። ወላ የኽሉዕ ሚን ዒልሚሂ መካኑን ከአላህ እውቀት ቦታ ባዶ አይሆንም። ሁሉንም ቦታ አላህ ሱብሓነሁ ወተዓላ ያውቀዋል ማለት ነው። ሁሉንም ቦታ አላህ ያውቀዋል ማለታቸው ነው። ወላ የጁዙ አሉ። ይሄ ደግሞ ለአሽዓሪያዎች ነው። ወላ የጁዙ አይበቃም ወስሁ አላህን መግለጹ ቢአነሁ ፊ ኩሊ መካን አላህ ሁሉም ቦታ ነው ያለ ብሎ መግለጽ አይቻልም ብለው አብዱልቃድር ጀይላን ይናገራሉ። ምን አሉ? ቀጥሎ አብዱልቃድር ጀይላን በል በእውነቱ ይቻት በል እንግዲህ ጣቴን እየተከተላችሁ በል በእውነቱ ይቃሉ ይባላል ኢነሁ እሱ ፊ ሰማኢ ሰማይ ላይ ነው፣ አለል ዓርሽ ዓርሽ ላይ ከዓርሽ በላይ አሉ። አብዱልቃድር ጀይላኒ ናቸው ይሄን ያሉት ጉንያ የሚባለው ኪታባቸው ላይ ከዓርሽ በላይ ነው እያሉ ነው። ከማ ቃለ ጀለ ተናኡሁ አላህ እንዳለው አሉ አርረሕማኑ ዐለል ዓርሽ እስተዋ አዛኝ የሆነው ጌታ ከዓርሽ በላይ ከፍ አለ እንደሚለው ثم استوى على العرش الرحمن ከዚያም ከዓርሽ በላይ ከፍ አለ እንደሚለው ቀጥለው አብዱልቃድር ጀይላኒ ነብያችን አለይሂ ሰላቱ ወሰላም ሐዲስን ማስረጃ መጡ። ወቃለ ወነብዩ ሰለላሁ ዐለይሂ ወሰለም ሐከመ ቢኢስላም الአመቲ አንዲት ባሪያ ነበረች። ያችን ባሪያ ሙስሊም እንደሆነች ነብዩ አለይሂ ሰላቱ ወሰላም ሙስሊም ናት ብለው ፈርደዋል። ለማ ቃለ ለሃ ለባሪያይቱ ያሏት ጊዜ ምን አሉ ነብዩ አለይሂ ሰላቱ ወሰላም? አይነ አላህ አላህ የት ነው ብለው ሲጠይቋት ፈአሻረት ኢለ ሰማ ወደ ሰማይ አመላከተች ይችን ሴት። ወቃለ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ምን አሉ ለአለቃዋ አዕቲቀሃ ፈኢነሃ ሙእሚነቱን እሷ ሙእሚን አማይናትና ነፃ በላት የሚል ይሄን ተናገሩ። ሌላም ወቃለ ነብዩ ሰለላሁ ዐለይሂ ወሰለም في حديث ابي هريره رضي الله عنه አቡ ሁረይራ ሐዲስ ላይ ነብያችን አለይሂ ሰላቱ ወሰላም ምን አሉ? ለማ خلق الله الخلق አላህ ፍጥረትን የፈጠረ ጊዜ ከተበ ኪታበን አላ ነፍሲሂ አላህ በነፍሱ ላይ ጽሁፍን ጻፈ። ወሁ عنده ያ መጽሐፍ ደግሞ አላህ ዘንድ ነው ያለው። فوق العرش ከዓርሽ በላይ ከዓርሽ በላይ አላህ ዘንድ ነው ያለው አሉ ነብያችን ናቸው ይሄን ያሉት። ይሄ ቡኻሪ ላይ ያለ ሐዲስ ነው። አን ረሕመቲ ተግሊቡ ገضቢ የሚል ይህንን አስቀምጠዋል ነቢያችን አለይሂ ሰላቱ ወሰላም። አብዱልቃድር ጀይላን ቀጥለው ምን አሉ? ወየንበጊ ግድ ይሆናል ኢጥላቁ ሲፈት ልስቲዋኢ አላህ ከዓርሽ በላይ ነው የሚለውን ሲፈት ባህሪ መናገሩ ሚን ገይሪ ተእዊል ሳንአውል ሌላ ትርጉም ፍች ሳንሰጥ ምን ወአነሁ አሉ አብዱልቃድር ጀይላን ያው ይታያችኋል እስቲዋኡ ዛት የዛት የሆነ ከላይ መሆን ነው። አለል ዓርሽ አላህ በዛቱ ከዓርሽ በላይ ነው ማለት ነው። ላ አላ መዕና አልቁዑዲ ወልሙማሳ አላህ ዓርሽ ላይ ተቀመጠ አይደለም። ትክክል ነው። አላህ ዓርሽ ላይ ተቀመጠ የሚል ማንም የለም እንጂ ከዓርሽ በላይ ነው በዛቱ ማለት ነው አሉ። ይሄው እንደምታውቁ ነው ጽሁፉ። አብዱዬ ናቸው። የአብዱዬ እንግዲህ የአብዱዬ ባሳቸው ስም ቅልጥም ትባላላችሁ። ያው ኪታቡን ግን አትቀበሏቸውምና ነው። ወላ ዓላ መዕና አልዑሉዊ ወሪፍዓቲ አይ በደረጃው ነው ከፍ ያለው በሚለውም ትርጉም አይደለም አሉ። ከማ ቃለት አልአሽዓሪየቱ አሽዓሪያ የሚባሉት እንዳሉትም ማለት አሽዓሪያ የሚባሉት ምንድነው የሚለው ዛሬ ሀባሾች አሽዓሪያ ተከታይ ነን ይላሉ። አብዱልቃድር ጀይላኒ ግን በአሽዓሪያዎች ተቃራኒ ሆነው በስልጣኑ አይባልም አሉ። ወላ ዓላ መዕና አልስቲላኢ ስልጣኑ ነው ወልገለበት ያላህ ከዓርሽ በላይ አሸነፈ ማለት ነው በሚለውም ትርጉም አይደለም አሉ። ከማ ቃለት አልሙዕተዚላ ሙዕተዚላዎች እንደሚሉት ሊአነ ሸርዓ ለም የሪድ ቢዛሊክ ሸሪዓችን በዚህ ስላልወረደ ወላ ኑቂለ አን አሐድ ሚነ ሰሓበቲ ወታቢዒን ሚነ ሰለፊ ሷሊህ ሚን አስሓቢ ልሐዲስ ከነቢዩ ዓለይሂ ሰላቱ ወሰላም ሰሓቦችም አንድም ቦታ ስላልተገኘ ብለው አብዱዬ ይሄን ብለውላችኋል አሉ። ምን አሉ ቀጥለው? ወቀድ ሩዊየ አን ኡሚ ሰለመተ ዘውጅ ነቢይ ሰለላሁ ዐለይሂ ወሰለም ከኡሙ ሰለማ ተዘግቧል አሉ። ፊቀውሊሂ ተዓላ አርረሕማኑ ዐለል እስተዋ በሚለው ቃለት አልከይፉ ገይሩ መዕቁል ከይፍያው አይታወቅም አለች። ቃለት አልከይፉ ገይሩ መዕቁል ወልእስቲዋኡ ገይሩ መጅሁል ከአላህ ከዓርሽ በላይ መሆኑ ደግሞ ይሄ የማይሳት ነው። ወልኢቅራሩ ቢሂ ዋጅብ በዚህ ማመን ግዴታ ነው። ወልጁሁዱ ቢሂ ኩፍሩን በዚህ መካር ደግሞ ክህደት ነው የሚል አስቀምጣለች ይላሉ። ሌላ እንግዲህ